ሰላም ሰላም እንዴት ናችሁ የዩቲዩብ ተመልካቾቻችን? ዛሬ በአዲስ ቪዲዮ መጥተናል። እየገባችሁ ፎሎ፣ ሼር፣ ላይክ ምናምን እያደረጋችሁ ሰብስክራይብ እያደረጋችሁ ምንድን ነው ቴሌግራም ላይ ደግሞ እያላካችሁ አይደለም ቪዲዮ ላኩልን። የተመቻችሁን አይታችሁ የሳቃችሁበትን ላኩልን፣ አብረን እንስቃለን። ወደ ገደል ሰላምታ እንዲሁን ሰላም ፍቅር ጤና ለሁላችሁ። ሰላምታ እንዲሁን ሰላም ፍቅር ጤና ለሁላችሁ። ለሰርግ ወደ ታንዛኒያ ሲሄድ ምን አደረኩኝ? ሰውነቴም ስለወፈረ ልክ ኢትዮጵያ ሲሄድ ልብስ አሰፋው። ምንድን ያሰፋሁት መሰለህ? ኮትና ሱሪ ያሰፋው። እንደገና ደግሞ ያበሻ በራሴ ያሰፋው። የሚገርምህ ልጁን አስጠንቅቄ ጡቴ ትልቅ ስለሆነ ደረቴ ላይ ስለሚጠበቅ አንተ ግን ታውቃለህ በጣም እንደሚደብርባቸው ሰፊ በጣም ወፍራም ሰዎች ወፍራም ሰዎች እንደዚህ ይመጠጥ ይላሉ። ትከሻቸው ደግሞ ጠባብ አስጠላበት። እንዲህ ነው የሚመጣው። አጥቢ ነው የሚመስሉት። ችሎም ትሻላለች ከዚች ምን ይብሰዋል? ከዛ በኋላ ይሁና አሁን ምን አንድ 3-4 ቀን በረሃ በራሴን አርቄ አይቻልም። ከባድ ነው። እዛ ሂጅ በሚያሳዝን ሁኔታ ስርፍ ላይ ሙቀትም ስላለ የማይሆን ስለምሽ በጣም ይገርም። እዛም ሄጄ ልብሱ እንዳልገባኝ ስላወቁ እዛ ደግሞ ልብስ አሰፋው። እንደገና ሌላ አፍሪካ በጣም ተሰቃይቻለሁ። አቀንዝም እንደ ቅዱስ ሚካኤል ስፖርት አሰራም እንዴ ከዚህ ሁሉ አባዙ ነው ነገሩ ትልቅ ሰው ነው። አንገቴ ላይ ችግር እንዳለ ቀንሽ አይቀንሽ ቀንሽ በጣም ተሰቃየች ማለት ነው። ልመና እኮ ነው ያዘው። አይነቱን ደግሞ ልብስ ሰፊዎች ማርያም ምድር ያላት ጊዜ ደግሞ ሰጥቶ እንደዚህ ለምነው ታንተም ሲል ተነሱ እና የተሰማኝ ነው እንዲህ ለበገሩ ኤክስካቫተር ኧረ ተዋት። ይቺ አንተ ትደበላለች። የእንትን አበባ አይሻልም? ምንም አይሻልም። ዶዘር ከምገዛ አበባ ብገዛ ለሽምግልና የሚሆን ብር ይጠይቃሉ። ሽምግልናው ተው። ኧረ እኮ በቃ ፍቅረኛ ምናምን እያሉ ገብቶሻል። አበባ ከምገዢ ዶዘር ከምገዢ ገለባጭ ምናምን ትላለች። አባትየውም ቢልስ ግንበኛ ነሽ እንደ አንቺ ምን አባትየው ቢልስ አባትየው እሷ አታገባትማ ሚካኤልን እና እንደዛ አታስቢ ማለት ላርገው ነው ፈረስ ሚካኤልን አይወጣው ኤክስካቫተር ትላለች። ይክቺሽ እንዴ አትደበረ የት ነው የምንኖሪው? ውጭ ሀገር ምናምን ያለው ቀጥታ ለምከት ነው እናቴ ውጭ ሀገር ስላለው ማለት ቀጥታ ለምከት ውጭ ሀገር ሆኖ ራሱ ይህ ነገር ግን በጣም እያለቃቀሰ አይተሽዋል። ፖድካስት ላይ ፖድካስት ላይ አንተ ፎሎ ያደርገኛል ፎሎ ያደርገኛል። እኔ ለምንድን ነው ማየት ሆኝ የሆቴል ለምር ማምሮ ስላለች ግን አንተ ምድር ብሏት ደግሞ ተጣልታም እንዳመታ ያ ሆንበት ታውቃለህ። ፎሎ ያደርገኛል። ቪዲዮን ፎቶ ስለቀዋ ፎሎ ያደርገኛል። ለምን አይቶኝም? ደግሞ ስክሪንሾትም አለኛለች እኮ ማስረጃ አለኝ። ኤዲት ግን ጸዴ ሚካኤል ኮንተንቱ ታመቸው ደግሞ ጀለስ አንቺ የሆነ ረስ እያልሽ ሰርተውታል። አረ ይመችሽ ልጅ ዶድ
በቃ ጎበዝ ናት። አሁን ላይ በጣም ጸዴ እየተዋረሱ በጣም የሚገርም ፎሎ ያደርገኛል ማለት ነው። ከተካኘው በኋላ ፎሎ ያደርገኝ ድጋሚ ሌላ ፎቶ ይነሳልኝ ነገር ከዛ ፎሎ ያደርገኝ ከያም ፎሎ ለምን ጫፍኛል ነስ እንዳያውቁ ማለት እግሩ ቀጭን ነው እግሬ ቀጭን እጄ ነው ቀጭን ምናምን ይችል አውቃለሁ ማለት ነው። በጣም በውስጥ መስመር እየሰደባሉ መሰለኝ። እንዲህ ዝም ብሎ ሰው ሊያለቅስ አይችልም። ሰይዱን እንደዛ እየሰደበችው ስትገናኝ አንተ ምንም አይደለም እኮ እሷ ይገርም። አሁን እንደ ሰይዱ አይነት ሰው እንደውም አልመታም። አንተ ነው ቢዝነስ ወጥቶሻል። እሱም አሁን በውስጥ መስመር ቢሰኛ ላይ ድራማ የሚሰሩት ግን ሀሳቡ ጸዴ ይመችል። ሀሳቡ አይቀርም ጸዴ አጭር የፈጠነው መራታች ገብታ ወንበር ነው የምታመጣው። አንተ ታስ ወንበሩ ላይ ቆማ በተች እግዚአብሔር ይሄንን እኮ ነው ባለፈው ሲጣሉ እንደዚህ ነው አልኩሽ። ታው እንዴ ይተፋፋል ምናምን ቀረ እንደ ቻይና ፊልም እየሰሩ በምንድን ነው አከታ የተፋ ነው የሚያሸንፈው አይደለም። ደግሞ ተጠጋግቶ ሲያልቅብስ በቃ ተተዋላ አልከ አንተ ሲያስጠሉ በእናትህ ትልቅ ሰው አይደለ እንዲያኛው አሁን እኮ የሌላ ሀገር እኮ በጥይት ነው ወጭስ ድፍት ነው አላየም። የኢንስታግራም አሜሪካ ምናምን ኢንስታግራም በሰላ ምናምን ነው የሚሉት እነዚህ ምንድን ነው የሚተፋፉት? ያኛው ደግሞ ትልቅ ነው ጭራሽ እንትን ነው እንትናቸው እኮ መካቸው ነው ታውቃለህ። ምን በምራቅ አይቻል ነገር ነው መሰለኝ። ኧረ እባክህ እንደዚህ መተፋፋት ከመጣላት ምን ይለያል? በምክንያት እንደሆነ ነገር ነው የት ያውቃል? እነዚህ ቻይኖች እኮ ናቸው እንዴ የሆነ ኢንፎርሜሽን አላቸው ከአንዳንዱ ዜጋ የምሬ ነው። አንዳንዱ ሴት ዘለቂው ሲዘለቂ ኧረ እባክህ አሸነፋት። ይሄ በብርሃኑ ብዙ ምራቅ አለው ደግሞ ሰዎቹን አይታችሁ በብርሃን ከሆነ ለምን ታገለ መራጣ ቻይና ልብ አይሞትም እንዳልይዝ ሌላ ቀን ተፋባሉ እያለች እንዳልይዝ ይወት እንዳሁኑ ይሱ እያንተ ትልቅ ሰው አንዴ ከዚህ ሚካሄድ እጁን አይሰነዝ ሚናይነት ሰው ከዚህ ሚካሄድ አይደለም እኮ እንትን እኮ ነው። ይሄ የምን መንግስት አያሰቀም እኮ ገና የእንትን ነው ምናምን እና ምን አወቀ ሙሉ ጣይብ ኤርዶዋን የሚባለው ሰው እያንዴ እኮ ምን አወቀለት ታዲያ እሱ ማለት ነው። አይታይም ነገር ደግሞ ከቪዲዮ ሲያሰጋባ ልክ ነው። ቪዲዮ እንደወደዳችሁ ተስፋ እናደርጋለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩን። ቸር ሰንብቱ። ያው ሰብስክራይቡ ላይኩ ምናምን እንዳይረሳ። ይማቻችሁ። ሰብስክራይብ ሼር ምናምን ቪዲዮ ቴሌግራም ላይ ምናምን ያስቀምጡ። ሊንክ ምናምን ታስቀምጡልን እያየን በቃ ሰላምታ እንዲሁም ሰላም ፍቅር ጤና ለሁላችን። ሰላምታ እንዲሁም ሰላም ፍቅር ጤና ለሁላችን።